ወስሊማ ተሰሊማ ኢነላሁ ወመላኢከቱ ይሰሉና አለ ነቢ ያዩ እሺ ከፍ አድርገው ተስሊማ ካለ በኋላ የሰሞኑን ወስሊማ ተሰሊማ እንድታዘባችሁት ነው። ንጽጽሩን ወደ ቋንቋ ፈቀቅ አድርገውታል ክርስቲያን ወገኖቻችን። ወደ ቋንቋ ፈቀቅ የምታደርጉት ከሆነ በተለይ ኦርቶዶክሶች በጣም ነው የሚከብድባችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ቋንቋ ግዕዝ ነው። ክርስትና አዲስ ኪዳን ለመጀመሪያ ጊዜ የተጻፈው በግሪክ ወይኔ ነው። ብሉይ ኪዳን ደግሞ በሂብሩ ነው። ስለዚህ እስልምናን እናውቃለን ለማለት አረበኛ የምትለማመዱ ከሆነ ግዕዝ አለ፣ ግሪክ አለ፣ ሂብሩ አለ። እነዚህ ሶስት ዋና ቋንቋዎች ይጠብቋችኋል። መጽሐፍ ቅዱስ በአረበኛም ስለተጻፈ አራተኛ አድርጋችሁ ያዙት። ንጽጽር ላይ ለምትሰሩ ወንድሞች ነው ይሄ መልእክቴ። ግዕዝን፣ ግሪክን፣ ሂብሩን አምጡ። ባለጌው ወይ አረበኛ ሲያደናብር ነበረ። ግዕዝ አያቅም፣ ግሪክ አያቅም፣ ሂብሩ አያቅም። በሚያስቅ ሁኔታ አረበኛም አያቅም። ካፊሮች ሰሞኑን ወስሊማ ተሰሊማ ሲሉ የነበሩት ገና ከድሮ ጀምሮ ንጽጽር ላይ ሱረቱል አሕዛብ 56ኛው አንቀጽ ላይ ያለውን ጥያቄ ብለው ያቀርባሉ። 1 ሚሊዮን ጊዜ መልስ ተሰጥቶበታል። ምንድነው የሚለው በአረብኛ? ኢነላሃ ወመላኢከቱሁ ዩሰሉነ አለ ነቢ የአዩሃ ለዚነ አመኑ ሰሉ አለይሂ ወሰሊሙን ተስሊማ ይላል። በአማርኛ አላህና መላእክቱ በነብዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ወይ በእርሱ ላይ የአክብሮትን እዝነትን አውርዱ፣ የማክበርንም ሰላምታ ሰላም በሉ ይላል። ይሄው በአማርኛ ትርጉሙ በግልጽ ተቀምጧል። ነገር ግን ካፊሮች ምንድነው የሚሉት? እኔ አበበ ነኝ ሲል ላ አንተ ሀጎስ ነህ፣ አንተ ጫላ ነህ ነው የሚለው። እንዴ ይሄው መታወቂያዬ። መረጃ በግልጽ እያቀረብን መረጃውን አንፈልግም፣ የኛን ፍላጎት ብቻ እንጫንባቸው የሚሉ ናቸው። ካፊሮች እንደምታውቁት አትደንግጡ ማህበር ናቸው። እኛ ሙስሊሞችንም አብራቸውን ደንግጡ እያሉ ነው እንግዲህ የሚቀጥፉት በቁርአን ላይ። እንግዲህ ሱረቱል አሕዛብ 56 ላይ ያለውን ዩሰሉነ የሚለው ጸሎት ነው። ስለዚህ አላህ በነቢያችን ላይ እዝነትን አደረገ ሳይሆን አላህ ወደ ነቢያችን እንግዲህ ጸሎትን አቀረበ እያሉ ነው የሚቀጥፉት። እንደዛ አይልም። አላህ በነቢያችን ላይ እዝነትን እንዲያደርግ እኛ ሙስሊሞች እየጠየቅን ነው። ጠያቂዎቹ እኛ ነን። በነቢያችን ብቻ ላይ አይደለም፣ በአማኞች ላይ፣ በጻድቃን ሰዎች ላይ፣ በነቢያት ሁሉ ላይ ነው እንግዲህ ከአላህ እዝነትን የምንለው እኛ ሙስሊሞች። እዛው ሱረቱል አሕዛብ 43 ላይ አምላካችን አላሁ ሱብሓነሁ ወተዓላ በአማኞች ላይ እዝነትን እንደሚያደርግ ተቀምጧል። በአረበኛ ሁወ ለዚ ዩሰሊ አለይኩም ወመላኢከቱሁ ሊዩኽሪጀኩም ሚን ዙሉማት ኢለ ኑሪ ወካነ ቢልሙእሚኒን ረሒም። በአማርኛ እርሱ ያ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እነዚሁ ምህረትን የሚለምኑላችሁ ናቸው። ስለዚህ እኛ ከአላህ እዝነትን በነቢያችንም ላይ፣ በአማኞች ላይ፣ በሌሎች ጻድቃን ሰዎች ላይ እዝነቱን እንዲያደርግ እኛ እንጠይቃለን። ለምሳሌ በአብርሃም ቤተሰብ ላይ፣ እንደዚሁም በሱረቱ አልሁድ አንቀጽ 73 ላይ ቃሉ አተዕጅብነ ሚን አምሪላሂ ረሕመቱላሂ ወበረካቱ አለይኩም አህለል በይቲ ኢነሁ ሐሚዱን መጂድ። በአማርኛ ከአላህ ትእዛዝ ትደነቅ ያለሽን የአላህ ችሮታና በረከቶች በእናንተ በኢብራሂም ቤተሰቦች ላይ ይሆን፣ እርሱ ምስጉን ለጋስ ነውና አሉ። ስለዚህ በአብርሃምና በቤተሰቦቹ ላይ የአላህን በረከትና እዝነት ይለመናል። ስለዚህ በኢየሱስ ላይ፣ በማርያም ላይ፣ በሙሴ ላይ፣ በነቢያት ሁሉ ላይ፣ በጻድቃን ሁሉ ላይ፣ በሐዋርያት ላይ ምን እንላለን? ከአላህ እዝነትና በረከትን እንለምናለን። አላሁመ ሰሊ አለ ሐዋርይነ ኢየሱስ፣ አላሁመ ሰሊ በኢየሱስ ሐዋርያት ላይ፣ አላሁመ ሰሊ በኢየሱስ ላይ፣ አላሁመ ሰሊ በማርያም ላይ እንላለን። በማርያም ላይ ሰለዋትን አውርድ፣ በኢየሱስ ላይ ሰለዋትን አውርድ፣ በኢየሱስ ሐዋርያት ላይ ሰለዋትን አውርድ፣ በነቢያት ላይ ሰለዋትን አውርድ ብለን እኛ እንጠይቃለን። ጠያቂዎቹ አማኞች ነን። በአማኞች ላይ ሰለዋትን አውርድ። ለምሳሌ ዛሬ ይህን ቪዲዮ እንድሰራ ያደረገኝ ቤቲ እነዚህ አትደንግጡ ማህበር ኦርቶዶክስ ቤት ገብታ ሲንጫጩ ስለነበረ ለምሳሌ አላሁመ ሰሊ አለ ቤቲ በቤተልሔም ላይ ሰላምና ሰላትክ ይሁን ብል እችላለሁኝ። እኔ ከአላህ እዝነትና ሰላምን እየጠየኩላት ነው። ዩሰሉና የሚለው ጸሎት ነው፣ አምልኮት አድርገን እንተረጉማለን የሚሉ ከሆነ ካፊሮች የሐዋርያ ሥራ 28:8 ላይ ጳውሎስ ለሆነ ሰውዬ ጸለየለት ይላል። በአረበኛው መጽሐፍ ቅዱስ መጽሐፍ ቅዱስ የሐዋርያ ሥራ 28:8 ላይ እንደዚህ ይላል። ፈሐደፈ አነ አበቡ ቢሉስ ካነ ሙضجعا معترا بحمي وسحج فدخل إليه بولس
ወሰለ ልብ በሉ እዚህ ጋር ወሰለ ወወደአ የደሂ አለሂ ፈሻፈ ወሰለ የሚለውን አመለከ ብላችሁ ከተረጎማችሁ ጳውሎስ አባ ቡቢሉስ የሚባለውን አመለከው ልንል ነው። ይህም ብቻም ሳይሆን እንግዲህ ኢየሱስን ፈጣሪያችን ነው ትላላችሁ። ኢየሱስ ወደ ፈጣሪ ጸሎትን እንዳቀረበ ሰላትን እንዳቀረበ የአረበኛው መጽሐፍ ቅዱስ ላይ አለ። ስለዚህ በተለይ ኦርቶዶክሶች ኢየሱስን አመለከ እያላችሁት ነው። ላሳያችሁ ኢየሱስ ሰላት አቀረበ የሚለውን። እርግጥ ነው ኢየሱስ ክርስቶስ ፈጣሪን አመልኳል። ነገር ግን እንደ ኦርቶዶክስ ዶክትሪን ኢየሱስ ፈጣሪን አመልኳል ተብሎ አይታመንም። ይህ ክልክል ነው። ምክንያቱም ኢየሱስ ራሱ ፈጣሪ ነው ብለው ስለሚያምኑ ማለት ነው። ለማንኛውም የአረበኛው መጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 14 አንቀጽ 35 ላይ እንደዚህ ይላል ثم تقدم قليلا وخر على عرض وكان يصلي لكي ተዕቡረ አን አሰአቱ ኢን አምካነ። እዚህ ጋር በግልጽ ኢየሱስ ዩሰሊ ተብሏል። ሰዓቲቱ ከሱ እንድታልፍለት ነው የሚለው። የማርቆስ ወንጌል ምዕራፍ 14 ቁጥር 35 ላይ ኢየሱስ ጸልየ ሰዓቲቱ ከኔ ትለፍ እያለ ይጸልይ ነበረ የሚለው በአረበኛው ዩሰሊ ነው። መጽሐፍ ቅዱስ ላይ ሰዎች እግዚአብሔርን ባርኩት ተብሏል። እግዚአብሔርን ባርኩት ብሎ ማለት ያን እግዚአብሔርን አምልኩት ማለት ነው። መጽሐፍ ቅዱስ ላይ ለሰዎች እግዚአብሔርን ባርኩት ማለትም አምልኩት በተባለበት መሰረት እግዚአብሔር ደግሞ ሰዎችን ይባርካችሁ ተብሏል። ኦኬ ባርኩት ብሎ ማለት አምልኮት ከሆነ እግዚአብሔር ይባርካችሁ ሲባል ደግሞ እግዚአብሔር እናንተን ያመልካችሁ ማለት ነው እንጂ አይደለም። የዘፍጥረት 43:29 ላይ ልጅ ሆይ እግዚአብሔር ይባርክህ ተብሏል። ስለዚህ ልጅ ሆይ እግዚአብሔር ያመልክህ እያለው ነው እንዴ? መባረክ ብሎ ማለት ያንን ሰው ህይወቱ እንዲቃናለት የተቃናለት እንዲሆን ማድረግ ነው። ኦኬ ሰው ግን እግዚአብሔርን ባረከ ሲባል የእግዚአብሔር ህይወት እንዲቃና ሳይሆን እግዚአብሔርን ማምለክ ነው። ተከፍተናል። ስለዚህ መባረክ የሚለው ተመሳሳይ ትርጉም እንደሌለው ሁሉ ዩሰሊ ወይም ሰለ የሚለው ወይም ሰላ የሚለው ተመሳሳይ ትርጉም የለው። እንደየአገባቡ እንደየአውዱ ይለያያል። ሰላት እዝነት በረከትን መጠየቅ ነው። ኦኬ ይህን ቪዲዮ እንግዲህ የሰራሁት ለቤቲ ስጦታ ነው። ቤተልሔም ሰለምቴ ናት እና ኦርቶዶክሶችም ፕሮቴስታንቶችም አትደንግጡ፣ አይዟችሁ እየተባላችሁ የምትሰበኩ ናችሁ። እንደኛ አብራችሁን ደንግጡ፣ እንደኛ አብራችሁ አይዟችሁ አትበሩ። እኛ ዶክትሪናችን ከአምላክ ከነብያት ከሐዋርያት እንጂ ቀሳውስትና መነኮሳት ተሰብስበው ያመጡት ፍልስፍና አይደለም። ስለዚህ በእድላችሁ ዘኑ። እናንተ እድላችሁ ጠሞ ቀሳውስትና መነኮሳት ሐዋርያትና ነብያት ያላስተማሩትን አስተሳሰብ አምጥተው ጭነውባችሁ ያንን ይዛችሁ ትክክል ነው እያላችሁ እያለቃቀሳችሁ አይዟችሁ እየተባላችሁ አትደንግጡ እየተባላችሁ ተያይዛችሁ መኖር ትችላላችሁ። እኛ ግን አይዟችሁ አንባልም፣ አትደንግጡ አንባልም። ምክንያቱም አለቱን የመሰረተው አምላካችን አላህ ሱብሃነሁ ወተዓላ ከዛም ነብያት ከዛም ሐዋርያት ናቸው።